ሰላም ጤና ይስጥልን የተወደዳችሁ የአገው ሚዲያ ተከታታዮች እንደምን ሰንብታችኋል? አገው ሚዲያ ዛሬም እንደትናንቱ ትኩስና ታማኝ መረጃዎችን ይዞላችሁ መጥቷል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ መልካሙን ሁሉ ይመኛል። ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃውን ለብዙሃኑ እንዲደርስ ማድረጋችሁን እንዳዘነጉ ማለት እንወዳለን። በስፍቃድ ጌትነት ከዜናዎቹ ጋር አብሬያችሁ ቆያለሁ። በቀጥታ ወደ መረጃው እናልፋለን። በቅድሚያም አርዕስቶቻችን የአማራ ፋኖ ኃይሎች በቤንሻንጉል ጉሙዝ ክልል በቀን ሰራተኝነት የተሰማሩ ንጹሃን አገዎች ላይ አሰቃቂ የጅምላ ጭፍጨፋ መፈጸሙ ተሰማ። በስፋት የምንተነትነው ይሆናል። የኢትዮጵያ ፌዴራል ፖሊስ ከተባበሩት አረብ ኤምሬትስ ዱባይ ፖሊስ ጋር በመቀናጀት በውጭ ሀገር ተደብቀው በበርካታ ኢትዮጵያውያን ዜጎች ላይ ኢሰብአዊ ድርጊቶችን ሲፈጽሙ የነበሩ ዳውድ ተፈሪ ለገሰና ደስታ ተገኝ አብጋዝ የተባሉ አደገኛ ህገወጥ የሰዎች አዘዋዋሪዎችን በቁጥጥር ስር ማዋሉን አስታውቋል። በስፋት የምናሰማችሁ ይሆናል። ህወሓት የሚያወግዝ ሰልፍ አዲስ አበባ መስቀል አደባባይ ተካሂዷል። አቶ ጌታቸው ረዳ ደግሞ ህወሓት ከሻዕቢያ ጋር በመተባበር ወጣቶችን ለሞትና ለስደት እየዳረገ ነው ሲሉ ተደምጠዋል። እናሰማችኋለን። የአፍሪካ ልማት ባንክ ለኢትዮጵያ ትልቁ የንፋስ ኃይል ማመንጫ ፕሮጀክት 110 ሚሊዮን ዶላር መጽደቁ ተገለጸ። በዝርዝር የምንመለከተው ይሆናል። ሱዳን በቀይ ባህር ዳርቻ የጋዝ ተርሚናል ለማልማት ከቱርክ ኩባንያ ጋር የመግባቢያ ስምምነት ተፈራረመች። በስፋት እንመለከተዋለን። በርካታ የአሜሪካ ወታደሮች በኢራን የሚሳኤል ጥቃት እንደተጎዱ ተሰማ። ዜናው በዝርዝር አማራ ፋኖ ኃይሎች በቤንሻንጉል ጉሙዝ ክልል በቀን ሰራተኝነት የተሰማሩ ንጹሃን አገዎች ላይ አሰቃቂ የጅምላ ጭፍጨፋ መፈጸሙ ተሰማ። በቤንሻንጉል ጉሙዝ ክልል በመተከል ዞን በቡለን ወረዳ ጊሸባጎ ጎጥ ወርቅ ለማውጣት በተሰማሩ የቀን ሰራተኞች አገዎች ላይ የጅምላ ጭፍጨፋ መፈጸሙን የአገው ሚዲያ ምንጮች ገለጹ። እነዚህ ንጹሃን የቀን ስራ በመስራት የሚተዳደሩና ከተለያዩ ብሔር ብሔረሰቦችና ከተለያዩ ክልሎች የመጡ ከ5000 በላይ ሰዎች የሚገኙ ቢሆንም ከነዚህ ውስጥ ተለይተው በቀን ስራ የሚተዳደሩ አገዎች እንደተገደሉ ሚዲያችን ሰምታለች። ግድያው የተፈጸመው ሐምሌ 9 ቀን 2018 ዓ.ም 6 አገዎችን በመለየት የፍጥኛ ስራው የፋኖ አመለካከት ያላቸው የታጠቁ የአማራ ብሔር ተወላጅ የሆኑ አካላት እንደረሸኗቸው ከቦታው ገኙ ታማኝ የመረጃ ምንጮች አስታውቀዋል። ግድያው የተፈጸመው በቡለን ወረዳ ግሸባጎ ጎጥ በመተባል ቦታ ሲሆን አንድ ሴትና 5 ወንዶች በድምሩ 6 ያገው ተወላጅ አገው በመሆናቸው ብቻ ተለይተው በጽንፈኛውና በተስፋፊው የፋኖ አመለካከት ያላቸው የታጠቁ የአማራ ብሔር ተወላጆች እንደተገደሉ ከወደ ስፍራው በመደወል የአገው ሚዲያ አረጋግጧል። በግፍ የተገደሉ 6 አገዎች አስክሬንም የፋኖ አመለካከት ያለው ግድያውን የፈጸመው አካልና ከአካባቢው አመራሮች ጋር በመተባበር አስክሬኑን በሸለቆ ውስጥ ደብቀው እንዳሉም ለማወቅ ተችሏል። በዚህ ድርጊት ዋና ተባባሪና ተዋናይ የአካባቢው አመራር መሆኑን የገለጹት እነዚህ የመረጃ ምንጮች ምክንያቱም የአካባቢው አመራር ቀድሞ ንጹሃንን ከጅምላ ግድያ በመከላከል ሲችል የወንጀሉ ተባባሪ መሆናቸውንና የሞቱትን ሰዎች አስክሬን ለቤተ ዘመድ ወይንም ለቤተሰቦቻቸው ማስረከብ ሲገባቸው አስክሬኑን ከጽንፈኛውና ከተስፋፊው ኃይል ከአማራ ፋኖ ጋር በመተባበር በሸለቆ ውስጥ መደበቃቸውን እንደማስረጃ ጠቅሰዋል። እነዚህ በጅምላና በአሰቃቂ ሁኔታ የረሸኗቸው አገዎችም የአገዋዊ ብሔረሰብ ዞን የዚገም ወረዳ ተወላጅ አገዎች በመሆናቸው የዚገም ወረዳ ህዝብ የአማራ ፋኖን እየገደሉ ነው፣ አናስገባም ብለው ፋኖን እየተቃወሙ ስለሆነ ደም መመለስ አለብን በሚል እሳቤ እንደገደሏቸው የመረጃ ምንጮቻችን አብራርተዋል። እነዚህ የጽንፈኛው ቡድን አባላትና አካላት እንዴት እንደተደራጁ ሲጠየቁም ኦነግ ሸኔን እንዲዋጉና ራሳቸውን እንዲከላከሉ ተብሎ በአቶ ደመቀ መኮንን ሐሰንና በአቶ ጌታነህ ብርሃን ታደሰ አማካኝነትና አግባቢነት የተዘረጋው የመዋቅር ያደራጃቸው መሆኑን ያስረዱ ሲሆን ሰንሰለታቸውም ከአማራ ክልል አገዋዊ ብሔረሰብ ዞን ከጓንጓ ወረዳ ከመንታ ውሃ እስከ ቤንሻንጉል ጉሙዝ መተከል ዞን ቡለን ወረዳን የሚደርስ መዋቅር መሆኑን ምንጮቻችን አብራርተዋል። የሟቾቹን ሙሉ መረጃና አድራሻቸውን እንዲሰጡን የጠየቁት ምንጮቻችን የመጡት በቅርብ ጊዜ በመሆናቸው ሙሉ ማንነታቸውንና የመጡበትን ቀበሌ በትክክል እንደማያውቁ የገለጹ ሲሆን ይህንንም መረጃ የአገው ሚዲያ ተከታትሎ ስም ዝርዝራቸውን ይፋ እንደሚያደርግ ለመግለጽ ነው
እንወዳለን። በነገራችን ላይ አቶ ጌታነህ ብርሃን ይህ ዘግናይ ድርጊት በአገው ወጣቶች ላይ ከመፈጸሙ በፊት በሽምግልና ስም አማራ ክልል ሄዶ እንደነበረ ታማኝ የአገው ሚዲያ ምንጮች ገልጸው ነበር። ድርጊቱ በተፈጸመበት ቦታም የመከላከያ ኃይል በመግባት ከጽንፈኛውና ህገወጥ መልኩ ከተደራጀው አካል ላይ 2 ብሬንና 30 ክላሽኮቭ መሳሪያ በቁጥጥር ስር አውሎ ምርመራ እያደረገ ሲሆን የጽንፈኛውን የትጥቅና የስንቅ ድጋፍ የሚያደርጉ ግለሰቦችንና አመራሮችን ጭምር ክትትል እንደሚያደርግ ባለሙሉ ተስፋ ስንሆን የአገው ሚዲያ ምንጮች ይህንን እርምጃ የወሰደውን የመከላከያ አመራሮችን ማመስገን እንወዳለን። ይህ በእንዲህ እንዳለ የአገው ህዝብ ሲገደል ሲፈናቀልና በጅምላ ሲረሸን ምንም የማይመስለው የይስሙላው የዞኑ አመራር በዚህ ጉዳይ ላይ የሰጠው ምንም አይነት ማብራሪያና ምላሽ እንዳልሰጠ ሚዲያችን አረጋግጣለች። አገው ሚዲያም ህይወታቸውን ላጡ ወንድሞቻችንና እህቶቻችን ድምጽ መሆኑን የሚቀጥል ሲሆን የሟቾችን ስምና አድራሻ በማፈላለግ መረጃው እንደተገኘ ለአድማጮቻችን እንደምናቀርብ ቃል በመግባት የሞቱት ወገኖች ቤተሰቦችንም መጽናናትን እንመኛለን። በዚህ አሳዛኝ ድርጊት በተመለከተ የቤንሻንጉል ጉሙዝ ክልል መንግስት በየደረጃ ከሚገኘው አመራር ጋር ተወያይቶ አስቸኳይ ማብራሪያ እንፈልጋለን የሚሉ ጥያቄዎች ከዚህ ገም ወረዳና ከቡለን ወረዳ ማህበረሰብ የተነሳ መሆኑን ለማወቅ ተችሏል። የኢትዮጵያ ፌዴራል ፖሊስ ከተባበሩት አረብ ኤምሬትስ ዱባይ ፖሊስ ጋር በመቀናጀት በውጭ ሀገር ተደብቀው በበርካታ ኢትዮጵያውያን ዜጎች ላይ ኢሰባዊ ድርጊታቸውን ሲፈጽሙ የነበሩ ዳውድ ተፈሪ ለገሰና ደስታ ተገኝ አበጋዝ የተባሉ አደገኛ ህገወጥ የሰዎች አዘዋዋሪዎችን በቁጥጥር ስር መዋሉን አስታውቀዋል። ሁለቱ ዋና ተጠርጣሪዎች የተለያዩ የማታለያ ዘዴዎችን በመጠቀም 105 ዜጎችን በህገወጥ መንገድ ወደ ዱባይ በመውሰድና ከ188 ሚሊዮን ብር በላይ ከተጎብኚዎች በመሰብሰብ በርካታ ዜጎች ላይ ከፍተኛ የሰብአዊ መብት ጥሰት ሲፈጽሙ የቆዩ በመሆናቸው የኢትዮጵያ ፌዴራል ፖሊስ ከዱባይ ፖሊስ ጋር በመተባበር በቁጥጥር ስር ውለው ለሀገራችን ተላልፈው እንዲሰጡ አድርጓል። የኢትዮጵያ ፌዴራል ፖሊስ ከተባበሩት አረብ ኤምሬትስ ዱባይ ኢትዮጵያ ኤምባሲ በኩል በደረሰው ጥቆማ ተጠርጣሪዎቹ ዱባይ ተቀምጠው ሀገር ውስጥ ባሉ ተባባሪዎቻቸው አማካኝነት ወጣቶችን በመመልመል ወደ ዱባይ በመላክ በተዘጋጀ የማገቻ ቦታ በማቆየት በተለያዩ በሴቶች ላይ ጥቃት በማድረስና በማሰቃየት ከፍተኛ ወንጀል ሲፈጽሙ የቆዩ መሆናቸው ተረጋግጧል። የኢትዮጵያ ፌዴራል ፖሊስ ጉዳዩን ሲያጣራ ቆይቶ በሀገር ውስጥና በውጭ ሆነው በተቀናጀ መንገድ ወንጀሉን ሲፈጽሙ በቆዩ ዳውድ ተፈሪ ለገሰና ደስታ ተገኝ አበጋዝና በግብረ አበሮቻቸው ላይ የፍርድ ቤት ማያዣ ትዕዛዝ በማውጣት ውጭ ሀገር ያሉትን ከዱባይ ፖሊስ ጋር በትብብር በመስራት ተጠርጣሪዎቹ በቁጥጥር ስር ውለው ሐምሌ 11 ቀን 2018 ዓ.ም ለሀገራችን ተላልፈው እንዲሰጡ አድርጓል። ተጠርጣሪዎቹ ምንም አይነት ሰውን ወደ ውጭ መላክ የሚያስችል ህጋዊ ፈቃድ ሳይኖራቸው በሀገር ውስጥ ያለው ቡድን ከውጭ ካለው ቡድን ጋር ትስስር በመፍጠርና በተቀናጀ መልኩ በተለያዩ ካምፓኒዎች ላይ ስራ እናስቀጥራቸዋለን በማለት ከ2015 ዓ.ም ጀምሮ በበርካታ ዜጎችን ከተለያዩ የኢትዮጵያ አካባቢዎች በመመልመል ሐሰተኛ መረጃዎችን በማሰራጨትና ያልተገባ ተስፋ በመስጠት ከአንድ ሰው ከ320 ሺህ እስከ 600 ሺህ ብር በመቀበል ማታለያ የቱሪዝም ቪዛ አዘጋጅተው በመላክ በሀገር ውስጥ ባሉ ተባባሪዎቻቸው በተከፈተ የባንክ አካውንት ገንዘቡን በኢትዮጵያ ብር በድርሃምና በሪያል ገቢ የሚያደርጉ መሆናቸውን ፖሊስ ደርሶበታል። ገንዘቡን የከፈቱ ተጎጂዎች ዱባይ እንደገቡ በጉልበት ስራ ላይ እንዲሰማሩ በማድረግ ከተጎጂዎች ኮሚሽን በሚል ተጨማሪ ገንዘብ በማስከፈል እንዲሁም የ2 ወር የቱሪስት ቪዛ ሲያልቅ የ2 አመት የመኖሪያ ፍቃድ እንሰጣችኋለን ካልከፈላችሁ ግን ወደ ኢትዮጵያ ትመለሳላችሁ በማለት በአንድ ሰው 1200 ድርሃም እንዲከፍሉ በማድረግ በዜጎች ላይ ከፍተኛ ግፍና ስቃይ ሲያደርሱ ቆይተዋል ብሏል ፖሊስ። ተጠርጣሪዎቹ ተጎጂዎችን ከዱባይ ኤርፖርት ከተቀበሉ በኋላ ሰዎችን የሚያከማቹበት ቦታ በመውሰድ በአንድ ክፍል ውስጥ በርካታ ወንዶችንና ሴቶችን በማገት ምግብ በ8 ቀን 1 ቀን ደረቅ ሩዝ በመስጠት ለከፍተኛ ረሃብና እንግልት እንዲሁም ሴቶች ላይ ጾታዊ ጥቃት ሲያደርሱባቸው መቆየታቸውም ተደርሶበታል። የኢትዮጵያ ፌዴራል ፖሊስ በተጨማሪ ባደረገው ክትትል በሀገር ውስጥ ሆነው ዱባይ ካሉ ግብረ አበሮቻቸው ጋር በሚሰጧቸው ትዕዛዝ ሰዎችን መልምሎ በመላክ የባንክ አካውንት ከፍተው ገንዘብ እያስገቡ የነበሩ አንደኛ ብዙአየው አውግዛቸው በኃይሉና ሁለተኛ ራህመት አበበ እሸት የተባሉ ተጠርጣሪዎችን በቁጥጥር ስር አውሎ ምርመራውን በማከናወን ላይ መሆኑን ገልጸዋል። ፖሊስ ምርመራውን ዘመኑ ያፈራቸውን ቴክኖሎጂዎች ተጠቅሞ ይህንን ውስብስብና ድንበር ተሻጋሪ ወንጀል ለማጣራት እንዲሁም በእነዚህ ተጠርጣሪዎች አማካኝነት ከሀገር ውስጥ ከፍተኛ ስቃይ ደርሶባቸው ከነበሩ ግለሰቦችና ተጎጂዎች ካሉበት ዱባይ የቀጥታ ቨርቹዋል የምስክርነት ቃላቸውን በመቀበል ላይ ይገኛል።
ፖሊስ ህጋዊ ፍቃድ ሽፋን በማድረግ ህገወጥ አዘዋዋሪዎች ጋራ በመሰባጠር ህገወጥ ተግባር የሚፈጽሙ በዜጎች ከፍተኛ ኢሰባዊ ድርጊት የሚፈጽሙ ኤጀንሲዎችን መኖራቸውን ማረጋገጡን ጠቅሶ በቀጣይ ምርመራውን ከነዚህ አካላት ላይ አጠናክረው እንደሚቀጥልም አስታውቋል። የኢትዮጵያ ፌዴራል ፖሊስ በዚህ ውስብስብ ወንጀል ውስጥ በህጋዊ ሽፋን ህገወጥ ተግባር የሚፈጽሙ አካላት ለመያዝ ከዱባይ ፖሊስና በዱባይ ኢትዮጵያ ኤምባሲ ጋር በቅንጅት በመስራት ህገወጥ የሰዎች አዘዋዋሪዎች ላይ ጠንካራ ክትትል እያደረገ መሆኑን ገልጾ ህገወጥ የሰዎች አዘዋዋሪዎችና ተባባሪዎቻቸውን በቁጥጥር ስር እንዲውሉ ድጋፍ ላደረጉ አካላት ምስጋናውን እያቀረበ ህብረተሰቡ የዜጎችን ተሳትፎ መተግበሪያ ኢኤፍፒ አፕ 991 ነጻ የስልክ መስመርና ሰው አልባ ፖሊስ ጣቢያ ኤስፒኤስን በመጠቀም መረጃ በመስጠት ትብብሩን አጠናክሮ እንዲቀጥልም ጥሪ አስተላልፏል። ህወሓትን የሚያወግዝ ሰልፍ አዲስ አበባ መስቀል አደባባይ ተካሂዷል። አቶ ጌታቸው ረዳ ደግሞ ህወሓት ከሻዕቢያ ጋር በመተባበር ወጣቶችን ለሞትና ለስደት እየዳረገ ነው ሲሉ ተደምጠዋል። በትግራይ የሰላምና የለውጥ ምክር ቤት አዘጋጅነት አፈሳ ይቁም ሰላም ይስፈን በሚል መሪ ቃል በመስቀል አደባባይ ሰላማዊ ሰልፍ ተካሂዷል። በሰልፉ በክልሉ የሚታየው የውጥረት ሁኔታ እንዲያበቃና ዘላቂ ሰላም እንዲሰፍን ጥሪ ያቀረበ ነበር። ሰልፉ ላይ የተገኙት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የፕሪቶሪያ ስምምነት እንዲተገበር የነበረ ጥረት ሙሉ ስልጣንን ለመቆጣጠር በሚፈልግ ቡድን መሰናከሉን ተናግረዋል። እንደ ገለጻቸው ስምምነቱ ሳይተገበር ፈርሷል የሚል ትርክት በመፍጠር ከሻዕቢያ ጋር መቀናጀት እንደተመረጠም ገልጸዋል። አቶ ጌታቸው በንግግራቸው ህወሓት ከሻዕቢያ ጋር በመተባበር በትግራይ ውስጥ ሁከት እንደተባባሰ ወጣቶች ለሞትና ለስደት እየዳረገና ክልሉን ላለመረጋጋት እንደጋለጠም ተናግረዋል። በተጨማሪም ወጣቶች ለውጭ ኃይሎች እየሸጡ መሆናቸውንና የቡድኑ ድርጊቱን የተቃወሙ ወጣቶች መታሰራቸውን በመጥቀስ ለዚህ ሁኔታ ተጠያቂነት ሊኖር እንደሚገባ ማስገንዘበዋል። በተጨማሪም ለክልሉ የተመደበው በጀት ለህዝብ አገልግሎት ከማዋል ይልቅ በማባከን ተደምጦ ቆይቶ ይህንንም ከህዝብ በመደበቅ በፌዴራል መንግስት ላይ ተደጋጋሚ ወቀሳ ሲቀርብ እንደነበረም ተናግረዋል። የትግራይ ችግር መፍትሄ በሰላምና በውይይት ብቻ ሊገኝ እንደሚችል ያስገነዘቡት አቶ ጌታቸው ማንኛውም መፍትሄ ህዝቡን ማዕከል ያደረገ ሊሆን እንደሚገባም ገልጸዋል። የፌዴራል መንግስትም ህዝቡን ለመጠበቅ ያለበትን ህገ መንግስታዊ ኃላፊነት እንዲወጣ ጥሪ ያቀረቡ ሲሆን ዓለም አቀፍ ማህበረሰብም በጉዳዩ ላይ ተገቢውን ጫና እንዲያሳድር ጠይቀዋል። የአፍሪካ ልማት ባንክ ለኢትዮጵያ ትልቁ የነፋስ ኃይል ማመንጫ ፕሮጀክት 110 ሚሊዮን ዶላር መጽደቁ ተገለጸ። የአፍሪካ ልማት ባንክ በሶማሌ ክልል ለሚገነባውና 300 ሜጋዋት አቅም ለሚኖረው የአይሻ የነፋስ ኃይል ማመንጫ ፕሮጀክት 110 ሚሊዮን ዶላር ብድር አጸደቀ። ፕሮጀክቱ ሲጠናቀቅ በኢትዮጵያ ትልቁ የነፋስ ኃይል ማመንጫ ይሆናል ተብሎ የሚጠበቀው ይህ ፕሮጀክት ከባንኩ በሚገኘው የፋይናንስ ድጋፍ ከሚከናወኑት ውስጥ 80 ሚሊዮን ዶላር ከባንኩ፣ 20 ሚሊዮን ዶላር ከንጹህ ቴክኖሎጂ ፈንድ እንዲሁም 10 ሚሊዮን ዶላር ከዘላቂ ኢነርጂ አፍሪካ ፈንድ የተገኘ ነው። ባንኩ ከሌሎች የልማት ፋይናንስ ተቋማት ተጨማሪ 381 ሚሊዮን ዶላር የብድር ድጋፍ ለማሰባሰብም አቅዷል። የፋይናንስ ፓኬጁ የ5 ኪሎ ሜትር የኃይል ማስተላለፊያ መስመር ግንባታና ነባሩን የአይሻ 2 ማከፋፈያ ጣቢያ የማሻሻል ስራንም ይደግፋል። በጠቅላላው 508 ሚሊዮን ዶላር ወጪ እንደሚጠይቅ የተገመተው ይህ ፕሮጀክት በአመት ወደ 1189 ጊጋዋት ሰዓት ንጹህ የኤሌክትሪክ ኃይል የማመንጨት አቅም ይኖረዋል። እንደ ባንኩ ገለጻ ፕሮጀክቱ በ25 አመቱ የአገልግሎት ዘመኑ ወደ 1.39 ሚሊዮን ቶን የሚጠጋ የካርቦን ልቀትን ለመከላከልና ከግንባታው ወቅት እስከ 1525 ቀጥተኛ የስራ ዕድሎችንም ለመፍጠር ያስችላል። ሱዳን በቀይ ባህር ዳርቻ የጋዝ ተርሚናል ለማልማት ከቱርክ ኩባንያ ጋር የመግባቢያ ስምምነት ተፈራረመች። የሱዳን የባህር ወደቦች ባለስልጣን ከአገሪቱ የቀይ ባህር ዳርቻ በሚገኘው የሱአኪን ወደብ ላይ የጋዝ ተርሚናል ለማልማት አርጋዝ ከተባለ የቱርክ ኩባንያ ጋር የመግባቢያ ስምምነት መፈራረሙን አልሙሐቂቅ የተባለው የሱዳን ሀገር ውስጥ ጋዜጣ ዘግቧል። ሐምሌ 8 ቀን 2018 ዓመተ ምህረት ረቡዕ ዕለት በፖርት ሱዳን በሚገኘው የባህር ወደቦች ባለስልጣን ዋና መስሪያ ቤት የተፈረመው ይህንን ስምምነት የባለስልጣኑ ዋና ዳይሬክተር ጀላኒ መሐመድ ጀላኒና የኩባንያው ባለቤት አልዳባግ መፈራረማቸውን ዘገባው አመላክቷል። እንደ ዘገባው ከሆነ ፕሮጀክቱ በሱአንኪያን ወደብ ላይ በባርጃጅ በሚደገፍ መርከብ የሚቆይ ላይ የተመሰረተ አዲስ የጋዝ ተርሚናል ግንባታን ያካትታል። ጆላኒ እንደገለጹት ይህ ተቋም በሱዳን በአይነቱ የመጀመሪያው ራሱን የቻለ የጋዝ ተርሚናል የሚሆን ሲሆን በአንድ ጊዜ 3 መርከቦችን ማስተናገድ የሚችል አቅም ይኖረዋል ተብሏል። በርካታ የአሜሪካ ወታደሮች በኢራን የሚሳኤል ጥቃት እንደተጎዱ ተሰማ። ኢራን ጆርዳን በሚገኘው የአሜሪካ የጦር ቤዝ ላይ በፈጸመችው የሚሳኤል ጥቃት በርካታ ወታደሮች መጎዳታቸውን የአሜሪካ ባለስልጣናት እንዳረጋገጡለት፣ ነገር ግን ቁጥሮቹን ለመግለጽ ፈቃደኛ እንዳልሆነ ሲቢኤስ ዘግቧል።
የአሜሪካና ኢራን ከባድ የተኩስ ልውውጥ ሲሆኑ አሜሪካ የኢራንን መሰረተ ልማትና ድልድዮች እያጠቃች ትገኛለች። የኢራን ዋና ኤሌክትሪክ መስመር ጉዳት እያስተናገደ ሲሆን የቴህራን የዜጎች አገልግሎት ጥበቃ እንዲጠቀሙ ኢራን ለዜጎቿ መልእክት አስተላልፋለች። ኢራን በባህሬንና ኩዌት የሚሳኤል ጥቃቷን የቀጠለ ሲሆን ኩዌት ለኢራን ጥቃት ምላሽ ለመስጠት ማቀዷን በመግለጽ ለዜጎቿ የጥንቃቄ መልእክትም አስተላልፋለች። አገው ሚዲያን ወዳችሁ ስለምትከታተሉንና ለሌሎች እንዲደርስ ስለምታደርጉ እያመሰገንን በሌላ ዝግጅት እስከምንገናኝ መልካሙን ሁሉ ተመኘን።